እስካሁን ያጋጠመን ነገር ሁሉ እያንዳንዱ ትውስታ፣ እያንዳንዱ ስሜት፣ እያንዳንዱ ስኬትና ውድቀት እኛ እንደምናስበው አይነት አጽናፈ ሰማይ ውስጥ እየተከሰተ ባይሆንስ? ከበላያችን ያለው ሰማይ፣ ከእግራችን በታች ያለው መሬት፣ ይህንን ቪዲዮ እያየንበት ያለው ዩቲዩብ እንኳን ሳይቀር እጅግ የላቀ የሲሙሌሽን አካል ቢሆንስ? ይህ ሐሳብ ሳይሆን ልቦለድ ሊመስላችሁ ይችላል። ነገር ግን ባለፉት ጥቂት አስርት ዓመታት የተከበሩ የፊዚክስ ሊቃውንት፣ ፈላስፎች፣ የኮምፒውተር ሳይንቲስቶችና የቴክኖሎጂ መሪዎች ይህ ሊሆንበት የሚችል እጅግ ከፍተኛ እድል እንዳለ በአጽንኦት አሳውቀዋል። ይህንን የሚያደርጉት ሐሳቡን ስላረጋገጡ ሳይሆን ስለ አጽናፈ ሰማያችን ያሉ እጅግ አነጋጋሪና እንግዳ የሆኑ ምልክቶች እስከ አሁን ድረስ ሙሉ በሙሉ መልስ ስላላገኙ ነው። በዛሬው ቪዲዮአችን የዚህን መላምት መረጃዎች፣ ክርክሮችና ትችቶች ደረጃ በደረጃ እንመረምራለን። አብራችሁን ቆዩ። YDW27 ቻናል ሰብስክራይብ አድርጉ። ይመቻችሁ። ለመሆኑ ሲሙሌሽን ቲዎሪ ማለት ምን ማለት ነው? ሃይማኖት ይህንን ዓለም የፈጠረው አምላክ ነው ይለናል። ሳይንስ ደግሞ የተፈጥሮ ሕግጋትና የአተሞች መቀናጀት ነው ይለናል። የሲሙሌሽን ቲዎሪ ግን ከሁለቱ ሐሳብ ባሻገር ነው። ይህ ማለት ምን ማለት ነው? ሲሙሌሽን ቲዎሪ ዓለማችንን በእርግጥ ፈጣሪ ፈጥሮታል ብሎ ያምናል። ነገር ግን ያ ፈጣሪ መንፈሳዊ አካል ሳይሆን እጅግ ዘመናዊ ከሆነ ኮምፒውተር ፊት የተቀመጠ የአይቲ ባለሙያ ወይም ደግሞ ፕሮግራም አድራጊ ነው ብለው ያምናሉ። እኛ እውነተኛ ነው ብለን የምንኖረው ህይወት በሙሉ ያ ባለሙያ የጻፈው የኮምፒውተር ኮድና የቪዲዮ ጌም ውጤት ነን ብሎ ያምናል ማለት ነው። የስቲሙሌሽን ሃይፖቴሲስ ከ23 ዓመታት በፊት በ2003 ኒክ ቦስትሮም የተባለ የስዊዲሽ ፈላስፋ በኦክስፎርድ ዩኒቨርሲቲ ውስጥ አንድ ታዋቂ የሆነ የፍልስፍና ሐሳብ አቀረበ። ስሙንም ሲሙሌሽን አርጊውመንት ብሎ ጠራው። ይህ የሲሙሌሽን አርጊውመንት ሶስት ዋና ዋና ሐሳቦች ሲኖሩት የመጀመሪያው የሰው ልጅ ከፍተኛ ቴክኖሎጂ ከመድረሱ በፊት ከምድረ ገጽ ይጠፋል የሚል ሲሆን፣ ሁለተኛው ምንም እንኳን ከዚህ ከፍተኛ ቴክኖሎጂ ቢደርስ የሰውን ልጅ በሲሙሌሽን ለመፍጠር ፍላጎት አይኖረውም የሚል ሲሆን፣ ሶስተኛው እነዚህ ሁለቱም ካልሆኑ እኛ ቀድሞውንም ቢሆን በሲሙሌሽን ውስጥ ነን ይላል። ታዲያ ኒክ እኛ በሲሙሌሽን ውስጥ ነን ብሎ በእርግጠኝነት ባይናገርም ነገር ግን ከነዚህ ሐሳቦች አንዱ ሊሆን ግድ እንደሚሆን በምክንያታዊነቱ አቅርቧል። ለምን ይህ የፍልስፍና ሐሳብ በዚህ ደረጃ ታዋቂ ሊሆን ቻለ? ዛሬ የምንጫወታቸው የቪዲዮ ጌሞችን ያስቡ። ከ30 ዓመታት በፊት ሰዎች በጥቂት ፒክሴል የተሰሩ ጌሞችን ይጫወቱ ነበር። ዛሬ ግን የምናያቸው የቪዲዮ ጌም ግራፊክሶች እውነታን ሙሉ በሙሉ ሊያስመስሉ የተቃረቡ ናቸው። አሁን እስኪ ወደፊት ልውሰዳችሁ። ባለፉት 3 አስርት ዓመታት ቴክኖሎጂ እዚህ ላይ ከደረሰ ከ1000 ወይም ከ10000 ዓመታት በኋላ ቴክኖሎጂ ወዴት ላይ ይደርሳል? በዚያን ጊዜስ እንደኛ ያሉ ቢሊየን ሰዎች የሚኖርበትን ሙሉ ዲጂታል ዓለም መፍጠር የማይቻል ነው? ወይስ ከኛ 1000 እና 10000 ዓመታት በቴክኖሎጂ የበለጸጉ ፍጡራን ቀድሞውኑ የኛን ዓለም ፈጥረውታል? የዚህን ጥያቄ መልስ ለእናንተ ሰጠዋችሁ።